አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ኢትዮጵያ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ በጣም ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ ደግሞ በሌላኛ ዳንቴል መጥቼላችኋለሁኝ። አሰራሩ በጣም ቀላል ነው። ያንኑ አይነት ነው፣ ቅርብ ነው ለዛ አሰራሩ ማለት ነው። የራቅ አይደለም። ስለዚህ በጣም ይቀላችኋል ብዬ ተስፋ አለኝ ማለት ነው። እኔ እዚህ ጋር ለተለማማጆች ነው እያሳየ ያለሁት፣ ታውቃላችሁ ማለት ነው። እችን አይነት ነች የምሰራት ዳንቴል ማሻአላ በጣም ታምራለች። ለብዙ ነገር መሆን የምትችልና የዳንቴል አይነት ነው ማለት ነው። ለጠረጴዛ ልብስ በትልቁ ማድረግ ይቻላል። እንደዚህ እያደረጉ ሰርተን ለአልጋ ልብስ ማድረግ ይቻላል አያይዞ ማለት ነው። በጣም ይሄን ብቻ ብናስተልቀው አያምርም። አሁን ለምሳሌ ይሄ አለቀ፣ በዚህ አይነት ብቻ ብንሰራው በጣም ላያምር ይችላል ማለት ነው። ትንሽ ታክል እየሰራን ስናያይዛቸው ግን በጣም የሚያምር ትልቅ ስራ የሚሰራበት የዳንቴል አይነት ነው። በዚህ ክር ነው የምሰራላችሁ። ከበቃኝ አህለን ወሳህለን፣ ካልበቃኝ ግን እዚህ ወጥ እንኳን አለች አዲስ ማለት ነው። በእሷ ጨርስላችኋለሁ ማለት ነው። የምፈልግበት ደረጃ ድረስ ከወሰደኝ ይሄኛው ወሰየው እና በጣም ቀላል የሆነ አሰራር ነው። ወደ አሰራሩ ማለት ነው አጠር ለማድረግ እሞክራለሁ ኢንሻአላህ። ያኔ ቪዲዮ እንዳይረዝም ማለት ነው። በነገራችን ላይ ለዚህ ተጠነቅቅ ነገር ነው ይመስል ቪዲዮ ይረዝምብኛል ቪዲዮ። እሺ ሲጀምር በሰንሰለት ነው። ይሄንን ነው መጀመሪያ መወጠኛውን የምሰራው። 1 3 4 5 6 7 8 ይበቃኛል። እዛው ጀመርኩበት ቋጥርኩበት ቦታ ላይ ተመልሼ አጥፋዋለሁኝ ማለት ነው። ከዛ 1 2 3 ሰንሰለት፣ ከዛ ወደ ስራው እዛው ውስጡ ቋሚዎች ሰራለሁ ማለት ነው። ስንት ቋሚ ነው የምሰራው? መወጠኛ 20 ነው የምሰራው ነው እዚህ ጋር ማለት ነው። አሁን ይሄን ያሳያችሁ ዳንቴል የሰራሁት በ16 መወጠኛ ነው መጀመሪያ። ይሄን ግን በ20 ነው የማደርገው፣ ትንሽ ተለቅ እንድል ስለምፈልግ ያያችሁልኝ ነው። በዛ አይነት መልኩ ክብ ሞልቼ 20ዎቹ ሰርቼ እዚህ ጋር መጨረሻው ላይ እንገናኝ ማለት ነው። እሺ ጓደኞቼ 20ዎችን ቋሚ ሰርቼ መጥቻለሁኝ። ቺውት መወጠኛዋን እንደዚች አብሬያት ዞር ላይ መጥቼ ሳጠብቃት ጠበቀች ማለት ነው። አላስ ደፍናለች፣ ትንሽ ክፍተት ነበራት። አሁን ላያይዝና ይሄንን የመጀመሪያውን ስር ወደ ቀጣዩ እንቀጥላለን ማለት ነው። ከዛ 1 2 3 4 5 ሰንሰለት ሰራው። እዛችሁ ጎኗ ገባው ማለት ነው። ጎኗ ያለችው ቀዳዳ እዚህ ሰንሰለት ሰራውበት ሳይሆን ጎኗ ያለው ቀዳዳ ነው የሚጀምረው። በ5 ያረኩት አለኝ መጨረሻ ላይ የማሳያችሁ ማለት ነው። የሚቀጥለውን ግን 2 2 ነው የማደርገው። 1 2 እዛው ጎን ያለ ቀዳዳ ገባ። 1 2 እዛው ጎን ያለ ቀዳዳ ገባ። አሁንም 1 2 ሰንሰለት እዛው ጎኑ በዛ አይነት ክቧን ስደርስ መጨረሻዋ ላይ ስደርስ እንገናኝ ማለት ነው። ይኸውላችሁ ይሄ ክፍተቱ ሰንሰለቱ ነው እንጂ እዛው ጎን በጎን ነው። እንደዚሁ ጥቅጥቅ ማድረግ ይቻል ነበረ፣ ግን ሰንሰለት ስለምናደርግበት ክፍተት ይሰጠናል። በዛ አይነት መልኩ ጨርሼ እንገናኝ። እሺ ጓደኞቼ ባሳያችሁ መሰረት ዙሪያ ሞልቼ መጥቻለሁኝ። አሁን እንዴት አድርጌ እንደማያዛት ላሳያችሁ። 1 2 3 ሶስተኛው ራስ ላይ ነው የማያይዘው።
ቪዲዮን በምንም ነገር ሳልጠልፍ እሷን ብቻዋን ማለት በነጠላ ያልሽ እዚህ ጋር 2 ሰንሰለት ሆነ። ያኛውም የበፊት 5 ያረኩት 3 ላይ ሳረግ 2 ስተብለት 2 ሰንሰለት ሆነ ማለት ነው። ወደ ቀጣዩ ስራችን ስንገባ 3 ሰንሰለት ሰራና 2 3 4 እዛ ውስጥ 5 6 አንዷ እንትን ላይ ማለት ነው። ወይ አይታይም እንዴ? 6 ሰርቼ መጣሁኝ። ከዛ የበፊቱን አይነት አሰራር ነው፣ ቅርብ ነው ለዛ። እንደዛ አድርገን አንድ ፈንዲሽ ሰራን ማለት ነው። ከዛ እዚህ ጋር 3 ሰንሰለት ነው የምንሰራው። ይሄንን ፈንዲሻውን ስንጀምር ማለት ነው በሁለት አይደለም በ3 ሰንሰለት ነው። የመጀመሪያዎችን በ2 ሰንሰለት ነው ያዞርነው። አሁን 3 ሰንሰለት ነው የምንሰራው። ያው ፈንዲሻዎችን የምትፈልጉትን ያክል ማድረግ ትችላላችሁ። በ5ም በ4ም እንደ ክራችሁ መወፈርና መቅጠም ማለት ነው። ያው እኔ ነጩን የሰራሁት በ4 ነው። እዚህ ጋር 6 ያረኩት ትንሽ ወፈር እንድል ስለፈለኩ ነው ማለት ነው። ቀጭን ክር ስለሆነ 4 5 6 ቡጥ የምትለዋ ነገር እንድትወፍር ፈልጌ ማለት ነው 6 ያረኩት እንጂ በ5ም በ4ም ይቻላል በክራችሁ መጠን። 1 2 3 6 እንደዚህ እያደረግን ክብ ልሙላና እዚህ ጋር ስደርስ እንገናኝ ማለት ነው። በዚህ አይነት መልኩ እሺ ጓደኞቼ፣ ዙሬን ጨርሼ መጥቻለሁኝ። አሁን እዚህ ጋር 3 ስልስል ሰርቻለሁኝ። ከዛ የት ጋር መሰላችሁ መሄደው? ምንም ሳሊዝ እዚች ጋር እዚች መጀመሪያ ያጠፍኩባት ላይ ማለት ነው። መካከሏ ላይ ገባና እንደዚህ አድርጌ ከዛ በጎኑ በነጠላው አሁንም እንደዚህ አድርጌ ያያችሁት ገጠምን ማለት ነው። ከዛ ስልስላ 3 ሰራለሁኝ ወደ ላይ እዚህ ጋር። አሁንም ፈንዲሻዎችን እጀምራለሁ ማለት ነው። አሁንም 3 ሰንሰለት እየሰራሁኝ እያንዳንዳቸውን እንደዚህ እየሰራሁኝ በነገራችን ላይ እዚህ ጋር የመጀመሪያዎቹን የመጀመሪያዎቹን ፈንዲሻዎች 20 ናቸው የሆኑት። 20 መጀመሪያ ላይ ዝባ 20 ስለሰራው እነዚህም 20 ናቸው፣ እነዚህም 20 ናቸው፣ ይሄም 20 ነው ማለት ነው። አሁን ቀጣዩ ላይ ነው እየቀነስን የምንመጣው። አሁን 2 ሰርቼላችኋለሁኝ። 3 ልጨምርና እንገናኝ ማለት ነው። እንዴት እንደማደርግና ማዕዘን እንደማወጣ ሳያችኋለሁ። እሺ ውድ ጓደኞቼ ያው 5 ፈንዲሻ ሰርቼ መጥቻለሁኝ። አሁን እዚህ ጋር ማዕዘን ልጀምር ነው። ተከታተሉኝ። 1 2 3 4 5 6 7 8 ሰንሰለት ሰራሁኝ። እዚቹ ጎኑ ያለችው ጋር ገባለሁ ማለት ነው። አንድ ያው እንደተለመደው ፈንዲሻዎችን እቀጥላለሁ ማለት ነው። 5 ፈንዲሻዎችን እሰራለሁ ማለት ነው። እዚህ ጋር
ሰንሰለቶችን ሶስት ሰንሰለት እየሰራሁኝ ፋንዲሻዎችን ልቀጥል ማለት ነው። እንደዚህ ሰርቼ ሁሉንም ሰርቼ መጨረሻ ላይ እዚህ ጋር ስደርስ እንገናኝ ማለት ነው። እንደዚህ ተደርጎ ነው ማዕዘኑ የሚጀመረው። ሁለት ማዕዘን ሰራው፣ ሁለቶቹ ይቀሩኛል ማለት ነው። ያው ማዕዘናችን ላይ እንገናኝ። እሺ ጓደኞቼ ዙሬን ጨርሼ መጥቻለሁኝ። አሁን እዚህ ጋር አራተኛዋን ሶስቶቹን ማዕዘኖች አውጥቻለሁኝ። አራተኛዋ ማዕዘን ነች የቀረችው። አራተኛዋን እንዴት እንደማዋጣት ላሳያችሁ። እዚህ ጋር ስልስል ይኸውላችሁ አራተኛው ማዕዘኔ እዚህ ጋር ጭንቅላቷ ላይ በውስጥ በኩል እንደዛ አድርጌ ይቅርታ አልጠልፍም፣ በነጠላዋ ነው ማያይዘው። እንደዛ አድርጌ አያያዝኩ። ከዛ ጎኑም እንደዛው አልፍና እንደዚህ ካረኩ በኋላ ሶስት ስልስል ሰራለሁ። ከዛ ፈንዲሻዬን እጀምራለሁ ማለት ነው። የሆኖቹ አሁን እየቀነሰ ነው የሚሄደው፣ ፈንዲሻዬ እየጨመረ አይደለም እንደ በፊቱ የሚሄደው ብዛታቸው ማለት ነው። መጀመሪያ ላይ 5 ነበሩ፣ አሁን 4 ነው የሚሆነው ማለት ነው። ማዕዘኖቹ እንደዚህ ሆነዋል ማለት ነው። አራቱ ማዕዘን እና እዚች ጋር ስደርስ እንገናኝ ማዕዘኗ ጋር ማለት ነው። እሺ አሁን ማዕዘኑ ጋር ደርሻለሁኝ። 4 ነው የሰራሁት፣ እየቀነሰ ነው የሚሄደው ስራችን ማለት ነው። አሁን እዚህ ጋር 2 ሰንሰለት ነው እዚህኛው ስራ መጀመሪያ ጋር የምናደርገው፣ 3 የምናደርገው እዛ መካከል ላይ ሲሆን ነው። እዚህ ጋር ዳር ላይ ስንደርስ 2 ነው ካሁን በኋላ የምናደርጋቸው 3 4 5 6 ሰራሁኝ። እሺ እነዚህ 6ቶችን ከሰራሁ በኋላ አሁን 3 ሰንሰለት ሰራለሁ። 3 ሰንሰለት ከሰራሁ በኋላ አሁንም በወዳኛው ጎን እዛው ውስጥ 6 መስራት አለብኝ ማለት ነው። 2 3 4 5 6 ከዛ 1 2 ሰንሰለት እዛው ጎኑ ገባ። አንዷ ፋንዲሻ ትቀራለች። አያችሁት? እንደዚህ ሆነ ማለት ነው። አሁንም እነዚህ 3ቶችን ሰርቼ እዚህ ጋር ስደርስ እንገናኝ። ይኸውላችሁ እዚህ ጋር 4ቶችን ሰርቻለሁኝ። 2 ሰንሰለት ሰርቼ ወደዚህኛው እንደ አዲስ ገባን ማለት ነው። 3 4 5
ስድስት 1 2 3 1 2 3 4 5 6 1 2 ሰንሰለት ወደ ቀጣዩ ቤት ማለት ነው። ሶስት ሰንሰለት ነው እዚህ ጋር የምንሰራው ማለት ነው። ሌሎቹ ጋር እዚህና እዚህ ጋር ነው ሁለት የምናደርገው። ያው ሌሎቹ እንደዛው በፊት እንደጀመርናቸው በሶስት ሰንሰለት ነው የሚሄዱት ማለት ነው። በዚህ አይነት መልኩ ሁሎችንም አንዷን ማዕዘን አስይቻቸው እነዚህን ሁሎችንም ሰርተን እዚህ ጋር እንገናኝ ማለት ነው መጨረሻው ላይ ኢንሻአላህ። እሺ ውድ ጓደኞቼ ያው ዞሬ ጋር ደርሻለሁኝ። አሁን እዚህ ጋር መጀመሪያ የሰራሁበት ላይ ማለት ነው እሱ ጋር አሁን እንዴት አድርጌ እንደማገናኘው ላሳያችሁ። 1 2 ነጥሎ ነው የሚወጣው። ሁለት ሰንሰለት ከዛ ምንም ሳልጠልፍ እዚች ጋር መጀመሪያ ገጠምኩባት ጭንቅላት ላይ ያይዛል በነጠላው ወደ ጓደኛው ወደ ጎኗ አሻገራለሁ። እንደዚህ ምንም አይለይም አይደለም። አያችሁት? እንደዚህ ካገናኘው በኋላ እዛው ውስጥ ሰንሰለቴን እቀጥላለሁ። 1 2 3 ከዛ የፈንድሻዬን ስራ እቀጥላለሁ ማለት ነው። እዚህ ጋር አሁን መጀመሪያ ላይ 5 ነበሩ፣ 4 ሆኑ። አሁን አልፈን የመጣ ነው 4 ዙር ነው፣ 4ኛ ዙር ነው። አሁን 3 ነው የምንተው ማለት ነው። 3 ፈንድሻ እዛ ጋር 4 ፈንድሻ ነበር ያለው እያለ 2 1 እያለ ያልቃል ማለት ነው ፈንድሻው። ከዛ ወደ ቀጣይ ስራ ይቀጥላል። ሶስት ሆኖ 5 4 3 አያችሁት? እየቀነስን ነው የምንመጣው። 1 2 ሰንሰለት ወደዚህኛው ስራችን እንቀጥላለን ማለት ነው። እንደዛ አድርጌ አሁንም ሰርቼ በነገራችን ላይ ይሄን ማሳየት አለብኝ። እዚህ ጋር ከዳር 2 ነው የጨመርኩት። እዚህ ጋር 2 ከዛ በእያንዳንዷ ጭንቅላት እንሰራለን። ቀደም በሰራናቸው በስድስቶቹ ጭንቅላቶች ላይ 6 ከዳር 2 ጨምሬበታለሁ 8 ሆነ። እዚህ ጋር መካከል ቦታ ላይ 3 ሰንሰለት ተውንበት ቦታ ላይ ደግሞ 2 ጨምራለሁ 10 ሆኑ ማለት ነው በአጠቃላይ አያችሁት። ከዛ 3 ሰንሰለት እንቀጥላለሁ። አሁንም ያው እዛው ጎኑ ያለውን እሰራለሁ እንደዛው 10 እሰራለሁ ማለት ነው ጎኑ።
በጣም ቀላል አሰራር፣ ደስ የሚል ዲዛይን ማለት ነው የምንሰራው ዳንቴል ማሻአላህ። ከዛ ወደ ቀጣዩ ፈንዲሻ ስራ ማለት ነው። እሽራይኩም እንደዛ አድርጌ እዚህ ጋር ስደርስ እንገናኝ ማለት ነው። አሁን ዙሪያ ላይ ደርሻለሁ፣ መጨረሻው ላይ ማለት ነው። ማለቴ እዚህ ጋር ማለት ነው። መገጠም ላይ መጨረሻ ላይ አሁንም በነጠላው ነው የምናሾልከው። እዚህ ጋር በደረስን ቁጥር በነጠላው ነው የምናሾልከው። ባላሳያችሁ እንኳን ደግሜ ማለት ነው። ከዚያ ሰንሰለት እንጀምራለን ማለት ነው። እዛኛው ጎረቤቱ ጋር ስንደርስ ጎረቤት እንበለህን። ከዛ ወደ ፈንዲሻችን አሁን 2 ብቻ ይሆናሉ ማለት ነው ፈንዲሻዎቹ አያቻቸው። አንድ 2 3 ሰንሰለት እንዳንረሳ። ከዛ እዚህ ጋር 2 ሰንሰለት እዚህ ጋር 2 ሰንሰለት ከሰራን በኋላ ከመጀመሪያው 2 እንሰራለን። ከዛ በእያንዳንዷ ጭንቅላት ላይ እንሰራለን ማለት ነው። እንደዛ አድርገን መጨረሻው ዙሩ ላይ እንገናኝ ማለት ነው። መጨረሻ አንድ ዙር አዙሬ እንደገና አሁንም መልሼ ሁለተኛው ዙር ላይ ሲጨርስ እንገናኝ ማለት ነው ጓደኞቼ። እሺ ጓደኞቼ፣ ያው ዙሬን ሞልቼ መጥቻለሁኝ። እዚህ ጋር ማለፊያውንም እንትን ብዬ ሰርቻለሁ ማለት ነው። አሁን እዚህ ጋር አንድ ፈንዲሻ ብቻ ነው የምንሰራው። ፈንዲሻ ማሰላማ እያለች መታለች። ያው እንደተለመደው እዚህ ጋር 2 ሰንሰለት ሰርተን እነዚህን እዚህም ጋር 2 እንሰራለን። ከዛ ወደዚህ ነው እንቀጥላለን ማለት ነው። ይሄ በዚህ አይነት መልኩ ተሰርቶ ዙር ስሞላ ዙራችን ላይ እንገናኝ ማለት ነው። ይሄ ያው በእያንዳንዱ ጭንቅላት የተሰራ እና ከዚህ 2 እየተጨመረ ይሄዳል። ያው እዚህ ጋር 3 ሰንሰለት ነች። እዚህ ጋር አንድ ፈንዲሻ እንደዚህ አይነት እንሰራለን። በዚህ አይነት መልኩ ጨርሰን እዚህ ጋር ስደርስ እንገናኝ ማለት ነው አባይቦቼ። እሺ ጓደኞቼ፣ የሁላችሁ ዙሬን ሞልቼ አንድ ብቻ ቀርተዋል። ፈንዲሻዎቹን እንጨርሻለሁኝ። አሁን ቀጣዩን ስራ እንዴት እንደምሰራ ላሳያችሁ ማለት ነው። 2 ሰንሰለት ሰርቻለሁ። እዚህ ጋር በዛች በእንትኒቱ ጭንቅላት ላይ ያው አስገባለሁኝ። ማለሽ እየረሳሁት እየጠለፍኩኝ ነው ማለት ነው። ምንም እንትን በሌለው ነው ማስራው እንደዚህ ማደርገው በነጠላው ማለት ነው። ከዛ አሁንም ሳልጠልፍ እዚህ ጋር ጎኗ ገባለሁኝ። ከዛ አሁን 3 ሰንሰለት ሰራለሁ። ካሁን በኋላ የምንሰራው እዚህ ጋር እንደዛ አደረኩኝ።
ገዛ በእያንዳንዷ ጭንቅላት በሁሉም ላይ ልስራና እዚች ጋር ስደርስ እንገናኝ ማለት ነው። አሁን ይሄ ያው እንደተለመደው እንደ በፊቱ ነው የምንሰራው። እዚህ ጋር 2 ይጨመርበታል። ከዚህ ጋር ያው 2 ይጨመራል። እየጨመረ ቁጥሩ ይሄዳል። እዚህ ጋር 3 ሰንሰለት አድርጌ እዚህ ጋር ስደርስ እንገናኝ። እሺ ሀባይቦቼ ሁሉንም እንትን ብዬ እዚህ ጋር ጨርሼ እዚች መጀመሪያው ፊሻል ላይ ደርሻለሁኝ። አሁን እዚች ጋር እንዴት ነችን ማልፋት መሰላችሁ? እዚች ጋር አንድ ስልስሏ ጋር አንድ ሰራለሁኝ፣ አንድ ቋሚ። ከዛ እዚች ጋር ስልስል ምናምን የለም ጨረስን። ስልስል አስራችን እዚህ ጋር ቆረጠ። በቃ እዚህ ጋር ጨረስን። ተሻግሬ ፊሻሯን ተሻግሬ እዚህ ጋር አንድ ሰራለሁ። ከዛ እዚህ ጋር አንድ በዚህ መልኩ በእያንዳንዷ ጭንቅላት ላይ አንዳንድ ቋሚ እንሰራለን። አሁን እችን ዘለልናት ማለት ነው። በቃ ሀላስ ካሁን በኋላ ፊሻር የሚባል የለም። ስልስል የሚባል ጨርሰናል። ስልስል እዚች ጋር ማዕዘኗ ላይ ብቻ ነው ስልስል የምጠብቀን ማለት ነው። እንደዛ አድርጌ ሰርቼ እዚች ጋር ስደርስ እንገናኝ ማለት ነው። ያችሁት እዚህ እሺ ጓደኞቼ ያው ዙሬ ሞልቼ መጥቻለሁኝ። አንድ ዙር ያው ዞረ በሁሉም ላይ እንደምታዩት አልሐምዱሊላህ። አሁን እዚች ጋ ነው የቀረችን የመጀመሪያው እንበላት። አሁን እሷም ጋር ምንም ሳልጠልፍ እዚህ ጋር ሰርቻለሁ። አንዷ ስልስል ላይ እዚህ ጋር ነው የሚሄደው። ሳልጠልፍ እንደዛ አድርጌ ጠልፋለሁ ማለት ነው። አያያዝኩት ማለት ነው። ስቆርጡም መጨረሻ ላይ እንደዛ አድርጋችሁ ነው የምቆርጡት። አሁን ሌላ ስራ ስጀምር እንደዛ አድርጌ ስልስል እጀምራለሁኝ። ጎኗ ባለው ቀዳዳ አንድ ሰራለሁ። ከዛ እያልኩኝ በእያንዳንዷ ቀዳዳ አንዳንድ እስከምፈልጉት ዙር ድረስ ሰርታችሁ ያው ስቆርጡ እንዳትቸገሩ። አሁን ባሳየሁባችሁ እዚህ ጋር በምትገጥሟት ማለት ነው፣ በእሷ ነው የምትገጥሙት። ይሄኛው ከፍ ያለ ስለሆነ ማለት ነው የጀመርንበት ስራ በጣም ከፍ ያለ ስለሆነ በዚህ አይነት እንደዚህ እያዞራችሁ እንግዲህ ጨርሱና ሞክሩና ይዩት። አሁን እኔ ይሄንን ከደፈንኩኝ አንድ ዙር ያለውኝ ቢያንስ 3 ዙር እንደዛ ከጨመርኩበት ከጀመርኩ ጋር 2 ዙር ብጨምርበት ይበቃዋል ማለት ነው። ለምሳሌ አሁን ይሄ እዚህ ጋር ማለት ነው 1 2 3 ላይ ነው የበቃ 3 ዙር ነው ያዘርኩበት ማለት ነው። እንደዚህ በድፍኑ ካሁን በኋላ ስልስል እዚህና እዚህ ጋር ብቻ ነው የምትሰሩት ማዕዘንና ማዕዘን ላይ ማለት ነው። እንደዛ ያረጋችሁ ስሩና ይወት ግን በጣም ነው የምታምረው ስሯ ማለት ነው። እዚህ ጋር እኔ ስለሰራሁት ሳይሆን ያኔ ሰርታችሁ ስትሞክሩት በጣም ያምራል ሰራሃተም ማለት ነው። ይሄው እንግዲህ ይሄ ጓደኞቼ የዛሬው ዳንቴል አሰራር ይሄን ይመስላል። ያው ሁለተኛ ዙር አዞርኩበት ማለት ነው። ጀመርኩበት ያው አልጨረስኩትም እንጂ ጀመርኩት። እዚህ ጋር መቀነስ መጨመር የለም ካሁን በኋላ ያው እዚህ ጋር ብቻ ስልስሏ ጋር ስልስሏ ውስጥ ከዚህ ሁለት ይጨመራል እንጂ ሌላ ቦታ አይጨመርም። በዛ አይነት መልኩ የምትፈልጉበት ደረጃ ያክል ሰርታችሁ መቁረጥ ትችላላችሁ ማለት ነው። ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዳትረሱ። በጣም የሚያምር ነው ወላሂ አሰራሩ ማለት ነው። ማሻአላህ ይሄንን ሰርታችሁ ብትሞክሩት በጣም ያምራል፣ አሪፍ ነው። አያችሁት ነጅማ ሆነ። ቪዲዮ ከረዘመ ይቅርታ፣ ያው በደንብ እንድትረዱ እያልኩኝ ነው ማለት ነው። እንግዲህ ቁርጥ አድርጌ 5 ደቂቃ ወይንም 10 ደቂቃ ማድረግ ይቻል ነበረ፣ ግን በደንብ እንዲገባችሁ ስለፈለኩኝ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።